የዛሬው በጣም የሚያሳዝን ታሪክ ነው። ታዋቂው ብራድ ፒት አንድ ምስኪን ሴት ያፈቅራል፣ ግን በሚያሳዝን ሁኔታ አብራው ስለሆነች ብቻ $865,000 አስከፈላት። ስሟ አን ይባላል። የ53 ዓመት ሴት ናት። የምትኖረው ደግሞ ፈረንሳይ ሀገር ነው። ታዲያ አን አንድ ችግር አለባት። ሲበዛ ብቸኛ ነች። የሆነ ወቅት ቢሊየነር ባል አግብታ ነበር፣ ግን ትዳሯ ሊቆይላት ስላልቻለ ትዳራቸው በፍቺ ሂደት ላይ ነው። የሆነ ቀን ጄን ከምትባል ሴትዮ በኢንስታግራም መልእክት ይደርሳታል። አንም በየዋህነት ጄንን ማዋራት ትጀምራለች። ቀስ በቀስ መግባባት ጀምራሉ። በሚቀጥሉት ጥቂት ወራት ውስጥ የልብ ጓደኛሞች ሆኑ። ከዛም ጄን ልክ እንዳንቺ አይነት ሴት ልጄ ይፈልጋል፣ ለምን አላስተዋውቃችሁም ብላ መልሷን ጠየቀቻት። ሁላችሁም የጄንን ልጅ ማየት ትፈልጋላችሁ አይደል? እሺ፣ የጄን ልጅ ይህ ነው፣ ብራድ ፒት ነው። አዎ፣ ሁላችንም የምናውቀው ብራድ ፒት ነው። አንም እሺ ብላ ብራድ ፒትን ማዋራት ትጀምራለች። በሚገርም ሁኔታ በፍጥነት ተግባቡ። ከጊዜ ወደ ጊዜ በጣም ይመቻታል። ባይመቻት ነበር የሚገርመኝ። ብራድ ፒት እኮ ነው። እሱም እንደዛው ፎቶዎቹን በየጊዜው ይልክላታል እና ማውራታቸውን አጥብቀው ቀጠሉ እና ብዙም ሳይቆይ ወደ ፍቅር ተቀየረ። አን በድጋሚ ፍቅር ስለያዛት በጣም ደስ ብሏታል። ብራድ ፒትም አላረፈም። የተለያዩ ግጥሞችን ይልክላታል። ፍቅር የሚሸቱ ወሬዎችንም ያዋራታል። አን ከጊዜ በኋላ እሱን በስልክ የማውራት ፍላጎቷ ይጨምራል። ግን ችግሩ ብራድ ፒትን በስልክ ለማዋራት አለመቻሏ ነበር። ምክንያቱም እሱ የሚያዋራት በጽሁፍ ብቻ ነበር። እሷም አላካበደችውም። ምናልባት በጣም ስራ ስለሚበዛበት ይሆናል ብላ ታስባለች። ነገር ግን በመጨረሻም ብራድ ፒት ለአን የታገቢኛለች ጥያቄ ይጠይቃታል። ግን አስቡት፣ በአካል ጭራሽ አይተዋወቁም። እንኳን በአካል በስልክ እንኳን አዋርተው አታውቅም። ከዛም አን ግራ በመጋባት ጋብቻውን ትቀበላለች። ቆይ እዚህ ጋር ታሪኩን ላቋርጥባችሁ። በሚገርም ሁኔታ አን እስከ ዛሬ የምታዋራው ሰው ትክክለኛው ብራድ ፒት አይደለም። አንን የሚያዋራት ናይጄሪያ ውስጥ ያለ ስካመሮች ነበሩ። በሱ ስም የውሸት ገጽ ከፍተው ያዋሯት ነበር። አን ስታሳልፈው የነበረው ጣፋጭ የፍቅር ህይወት የውሸት ነበር። ይህን ሁሉ ጊዜ ብራድ ፒት ሲልክላት የነበሩት ፎቶዎችም ሆነ መልእክቶች ራሱ ትክክለኛ ሳይሆኑ ኤአይ የሰራቸው የውሸት ፎቶዎች ናቸው። ምስኪኗ አን ግን ይህን ሁሉ ነገር ምንም አታውቅም። ምክንያቱም እሷ ስለ ቴክኖሎጂ ምንም እውቀት የላትም። ጭራሽ የውሸት ምስሎች መኖራቸውንም ሆነ ኤአይ ይህን ሁሉ ነገር ማድረግ እንደሚችል አታውቅም። በዛ ላይ በብራድ ፒት ፍቅር ክፉኛ ወድቃለች። ታዲያ አንድ ቀን ብራድ ፒት ውድ የሆኑ ቦርሳዎችና ጌጣጌጦች በስጦታ ሊልክላት እንደሚፈልግ ይነግራታል። ከዛም ሊገዛቸው ያሰባቸውን ስጦታዎች በቪዲዮ ልኮ ያሳያታል። ይህን ካላት ከትንሽ ቀን በኋላ አን ከጉምሩክ ኢሜል ይደርሳታል። መልእክቱም ብራድ ፒት ሊልክላት ያሳያትን ስጦታዎች ለመቀበል $5,000 ታክስ መክፈል እንዳለባት የሚገልጽ ነበር። አንም ግራ ገብቷት ብራድ ፒት ያላትን ዕቃዎች ከጉምሩክ ለመላክ የታክስ ክፍያውን ለምን ራሱ እንዳልከፈለ ጠየቀችው። እሱም ሚስቱ ከነበረችው አንጀሊና ጆሊ ጋር በመፋታቱ ምክንያት የባንክ ሂሳቦቹ እንደታገዱበት ነገራት። ይህ ለአን አሳማኝ ምክንያት ስለነበር እሺ በቃ ችግር የለውም ታክሱን እኔ ከፍዬ አስለቅቃለሁ በማለት $5,000 ከፈለች። ነገር ግን በሚያሳዝን ሁኔታ ስጦታዎቹ እሷ ጋር አልደረሱም። እንደውም ጭራሽ ጉምሩክ የሚባል ነገር የለም። ከጉምሩክ ኢሜል የላከላትም ከስካመሮቹ አንዱ ነው። የሚጠበቅ ነው። ከዛም ነገሩ ተድበስብሶ ያልፋል። ነገር ግን ከዛም በኋላ ስካመሮቹ ብራድ ፒትን በመምሰል አንን በተለያዩ ትንሽ ዘዴዎች ብዙ ገንዘብ ሲያስከፍሏት ቀጠሉ። መቼም ይህን ሁሉ ነገር ስነግራችሁ እሷ ልጅ ናት እንዴ? እንዴት እስካሁን ድረስ በአካል በማታውቀው ሰው እንዴት ትታለላለች ትሉ ይሆናል አይደል? አዎ ልክ ነው። አን አሁን ጥርጣሬ ውስጥ ገብታለች። ነገር ግን ብራድ ፒትን አስመስለው የሚሰሩት አጭበርባሪዎች በጥርጣሬ የሆነ ጥያቄ ባነሳች ቁጥር እውነተኛ መሆኑን የሚያረጋግጡ ቪዲዮዎች ይልኩላታል። ልክ እዚህ ጋር እንደምታዩት ሙሉ በሙሉ እውነተኛ የሚመስሉ ቪዲዮዎች ለዛውም ከነ ድምፁ ይልኩላታል። እና አሁን አዲስ ነገር ተፈጠረ። አንና ባሏ የፍቺ ሂደታቸው ተጠናቆ በይፋ ተፋቱ። ነገር ግን በአሁኑ አን ትልቅ ስህተት ሰራች። የሆነ ቀን እንደተለመደው ከብራድ ፒት ጋር በቪዲዮ እያወራች ከባሏ ጋር በይፋ እንደተፋታችና ሀብቱን እንደተካፈለች ነገረቻቸው። አጭበርባሪዎቹ ይህንን ሲሰሙ በጣም ደስ አላቸው። ምክንያቱም ሐሳባቸው እየተሳካላቸው ነው። ወዲያው እሷን የሚያታልሉበትን እቅድ አውጥተው በሚቀጥለው ቀን እቅዳቸውን ለማሳካት አሰቡ። እናም ፌኩ ብራድ ፒት ለአን አንድ አስደንጋጭ ነገር ይነግራታል። ካንሰር እንዳለበትና የባንክ ሂሳቦቹ በሙሉ ለጊዜው ስለታገዱበት ለሕክምና የሚከፍለው ከፍተኛ ገንዘብ እንደሌለው ድራማውን ነገራት። እንድታምንም ሆስፒታል ውስጥ ተኝቶ የሚያሳዩ ፎቶዎች ላኩላት። ያሁኑ ደግሞ እንኳን ለአን ለኛም እውነተኛ እንጂ የውሸት እንኳን አይመስልም። እኔም ላምን ነው እንዴ? ሃሃ። ከዛም ወዲያው ለሕክምናው ገንዘብ እንድታበድረው ጠየቃት። አሁንም ለዚህ ድራማው ልክ እንደ ቅድሙ የራሳቸው ሰው ዶክተር መስሎ ለአን ኢሜል ላከላት። መልእክቱም ብራድ ፒት ያለበት ሁኔታ በጣም አሳሳቢ እንደሆነና ምናልባትም በቶሎ ካልታከመ በህይወት ላይ ተርፍ
እንደሚችል የሚነግር ነበር። ይሄ ብቻ አይደለም። የባስ እውነት እንዲመስል ዶክተሩ የራሱን መታወቂያ ፎቶና የሕክምና ሂሳቦቹን የሚያሳይ ፎቶዎች ላከላት። ነገር ግን ሁሉም የውሸት ነበር። የሚገመት ነው። አን አሁንም ለሕክምና የሚሆነውን የጠየቃትን ገንዘብ እየከፈለችለት ነው። በዚህ አላቆመም። አሁንም ስካመሮቹ ሐኪም ቤት ውስጥ እንዳለ የሚያሳይ ፎቶ መላካቸውን ቀጠሉ። ቀዶ ጥገና ሲደረግለት የሚያስመስል ፎቶዎችን ሳይቀር ማለት ነው። እናንተ እዚህኛው ፎቶ ላይ ግን የምር እሱን አይመስልም? ምንም ውሸት አይመስልም። በእሷ ቦታ ሆናችሁ ደግሞ አስቡት። አሁንም ይቀጥላል። የተለያዩ የሕክምና ሂሳቦች የሚመስሉ ደረሰኞች ለአን ይላኩላታል። መጀመሪያ $50,000 አለ፣ ከዛ ደግሞ $100,000 አለ። ወይ ጉድ! አን ግን ምንም ቢሆን እንዲሞት አትፈልግም። ሁሉንም እየከፈለች ነው። እየተሰማት ያለው የምታፈቅረው ባሏን ሕይወት እያዳነች እንደሆነ ነው። በዛ ላይ ፍቅሩ ከበፊቱ እየጨመረ የመጣ እንዲመስላት የሚያደርግ የተለያዩ ነገሮች እያደረጉ ነው። እዚህ ጋር እንደምታዩት አን አፈቅርሻለሁ የሚል ጽሑፍ ይዞ ፎቶ ይልክላታል። አንድ ቀን ግን ሰዎቹ ለአን በጣም የሚያስደነግጥ ዜና ይነግሯታል። በጭራሽ ማመን ስላልቻለች ኢንተርኔት ከፈተች። ግን ያየችውን ማመን አልቻለችም። ቡም! እውነት ነው። አንድ በድብቅ የተቀረጸ ቪዲዮ መነጋገሪያ ሆኖ ነበር። እሱም ትክክለኛው ብራድ ፒት ከሌላ ሴት ጋር ሆኖ የሚያሳይ ነው። እሱ ብቻ ሳይሆን ሚዲያው ይህች ሴት አዲሷ የሴት ጓደኛው ኢኔዝ እንደሆነች እየዘገበው ነው። ሚስኪኗ አን በድንጋጤ ደርቃ ቀረች። በጣም ተናዳ ማበድ ጀመረች። እኔ ይሄን ሁሉ ነገር እያደረግኩለት እንዴት ቺት ያደርግብኛል ብላ ጮኸች። ወዲያውኑ ባሌ ነው ብላ ለምታስበው ብራድ ፒት ሜሴጅ ላከች። ነገር ግን አጭበርባሪዎቹ አስቀድመው ተዘጋጅተው ስለነበር መካድ ጀመሩ። መጀመሪያ የደነገጠ ለማስመሰል ውዴ ስልኬ ቻርጅ ሊዘጋ ነው፣ ትንሽ ጠብቅኝ ባክሽ፣ አትናደጂ፣ ውዴ ወድሻለሁ የሚል ቴክስት ላከላት። አንም በንዴት ይበቃሃል፣ እንዴት ከሌላ ሴት ጋር ትማግጥብኛለህ? ቪዲዮ ላይ ኢኔስ ተብዬዋ ስትስምህ በአይኔ በብርቱ አይቻለሁ። ይሄ ለእኔ አይገባኝም ነበር፣ በጣም ነው ማዝነው ብላ ላከችለት። እሱም ወዲያው ውዴ ይህንን ቪዲዮ ከ10 ጊዜ በላይ ነው የላክሽልኝ፣ ግን እውነት አይደለም ውዴ እመኝኝ፣ ከእሷ ጋር ምንም ግንኙነት የለኝም ብሎ ላከላት። ከዚያም ወዲያው ከእሷ ጋር እንደማይገናኝና የተለቀቀው ቪዲዮ የውሸት መሆኑን ለማረጋገጥ አጭበርባሪዎቹ በጥንቃቄ የሰሩትን የኤአይ የውሸት ዜና ላኩላት። ይሄ ነው የውሸት ዜናው። ብራድ ፒት አንድ የሚወዳት ሴት እንዳለ ስሟም አን እንደሚባል የሚገልጽ ነው። አን ይህንን ስታይ ተረጋጋች እና ሁሉንም ነገር ተወቹ። ነገር ግን ከትንሽ ቀናት በኋላ በድጋሚ ስለ ብራድ ፒትና ስለ ኢኔዝ የሚወጡ ተጨማሪ ቪዲዮዎችን አየች እና በመጨረሻም እየታለለች እንደሆነ ማሰብ ጀመረች። የውሸቱም ቢሆንስ እያጭበረበረኝ ቢሆንስ ብላ ማሰብ ጀመረች። በመጨረሻም አን እውነቱ እየተገለጠላት መጣ። በጣም ያሳዝናል። እንዴት ይህን ሁሉ ጊዜ ግን አልታወቃትም? አስቡት። አን ለ1 ዓመት ተኩል ያህል ድረስ ስትጭበረበር ቆይታለች። የላከችው ገንዘብ በአጠቃላይ ከነታክሱ ከሕክምና ሂሳቦችና ሌሎችም ጋር ተደምሮ ለእነዚህ አጭበርባሪዎች ወደ 865,000 የአሜሪካን ዶላር ልካለች። ፈጣሪዬ ሆይ! ከዚህ ሁሉ ነገር በኋላ አንድ ነገር ተፈጠረ። አንድ ቀን የኤፍቢአይ ወኪል ለአን ደውሎ እስከ ዛሬ ድረስ አጭበርባሪዎች ሲያታልሏት እንደነበርና ወንጀለኞቹ በቅርቡ በመያዛቸው እስካሁን የላከችውን ገንዘቧን እንደሚያስመልሱላትና ምንም እንዳትጨነቅ ነገራት። እሷም ደስታዋን ገለጸች። የኤፍቢአይ ወኪሉ ግን ገንዘቧ እንዲለቀቅላት መጀመሪያ የምርመራ 5,000 ዩሮ መክፈል እንዳለባት አስረዳት። አንም እሺ ብላ ከፈለች። አዎ በድጋሚ እየታለለች ነው። የደወለላት የኤፍቢአይ ወኪል እውነተኛ አልነበረም። በድጋሚ እነዚያ ናይጄሪያውያን አጭበርባሪዎች ከአን አንድ የመጨረሻ ክፍያ ለማግኘት የቀመሩት ሴራ ነው። እናም በመጨረሻ አን ለትክክለኛ ፖሊስ ደውላ ሁሉንም ነገር ተናገረች። ገንዘቧ ግን ቀልጦ ቀረ ማለት ነው። የሚገርማችሁ ይህ የማጭበርበር ወንጀል እስካሁን ድረስ እየተመረመረ ነው። አጭበርባሪዎቹ አሁንም አልተያዙ። እንዲያውም አሁንም በዚህ ሁኔታ የሚታለሉ ሴቶች አሉ። በቅርቡ እንደውም በተመሳሳይ ሌላ ሴትን ልክ እንዳን ከታዋቂው ከኪያን ሬቪስ ጋር እያወራች እንደሆነ እንድታምን አድርገዋታል የሚባል ወሬ አለ። እየቀለድኩ አይደለም። ሴቶች ራሳችሁን ጠብቁ። እንደዚህ አይነት ማራኪ ታሪኮች እንዲደርሳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የዶዝ ቤተሰብ ይሁኑ።